የሐዋርያት ጸሎታቸው በሀገራችን በኢትዮጵያ በካናዳም ብፁዕ በሚሆን በፓትርያርካችን በአባ ማትያስ በሊቀ ጳጳሳችን በአባ ዲሜጥሮስ በመምህራችን በመምህር ገብረ አምላክ በቅድስት ቤተክርስቲያናችን በደብረ ቅዱሳን እንዲሁም በሁላችን በሕዝበ ክርስቲያኑ ላይ ጸንቶ ይኑር ለዘላለሙ አሜን። የሐዋርያት ሥራ ምዕራፍ 2 ከቁጥር 22 እስከ 37 የእስራኤል ሰዎች ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና። ዳዊት ስለ እሱ እንዲህ ይላልና ጌታን ሁል ጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም። የሕይወትን መንገድ አስታወቅከኝ፣ ከፊትህ ጋር ደስታን ትሞላብኛለህ። ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት እንደሞተ እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውን መበስበስን እንዳላየ ተናገረ። ይህን ኢየሱስን እግዚአብሔር አስነሳው። ለዚህም ነገሮች እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው። ዳዊት ወደ ሰማያት አልወጣምና፣ ነገር ግን እርሱ ጌታ ጌታዬን ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው አለ። እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህን በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ቃለ ወልደ እግዚአብሔር
የምታበቃ የምስራች ነዋት። መንግስቱንና ጽድቁን የሰጠኝን ሰጠሁ። ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ። ዝቃር ዘግዜነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለክብረ መንግሥቱ ወስብሐት ለዓለም አሜን። ዮሐንስ ወንጌል ምዕራፍ 20 ከቁጥር 1 እስከ ቁጥር 18። ከሳምንቱ መጀመሪያ በእሑድ ሰንበት መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው ወደ ነበረው ወደ ሌላው ደቀ መዝሙር መጥታ ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብር ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሮጠና አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስም ተከትሎት መጣ፣ ወደ መቃብሩም ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበረ አየ። በዚያም ጊዜም አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ ይገባው የሚለውን የመጽሐፍን ቃል ግን አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የጌታ ኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላውን በግርጌ ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ አሏት። እርሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህን ብላ ወደ ኋላ ዞር ስትል ጌታ ኢየሱስን ቆሞ አየችው። ጌታ ኢየሱስም እንደሆነ አላወቀችም። ጌታ ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንስ ትፈልጊያለሽ አላት። እሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደው እንደሆን ወዴት እንዳኖርኸው ንገረኝ፣ እኔም ወስጄ ሽቱ እንድቀባው አለችው። ጌታ ኢየሱስም ማርያም አላት። እርሷን ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህር ሆይ ማለት ነው። ጌታ ኢየሱስም ገና ወደ አባቴ አልረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጣ ጌታ እንዳየች ይህንም እንዳላት ለደቀ መዛሙርቱ ነገረቻቸው። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ደቀ መዛሙርቱ የወንጌልን ቃል እንሰማው ዘንድ እንሳለማውም ዘንድ በእሱም ደስ ይለን ዘንድ ለዚህ የበቃን ያደረግከን ሁሉን ያዝክ አምላካችን እግዚአብሔር ሆይ ለአንተ ምስጋና ይገባል። ዳግመኛም ክቡር የሚሆን የወንጌልህን ቃል በልቡናችን ትጽፍ ዘንድ እንለምናለን ማለዳለንም። ጌታችን ኢየሱስ ክርስቶስ በገባበት በዚህ በመሠዊያህ ልመናችንን ተቀበል። በእኛም በወገኖቻችንም ላይ ይቅርታህንና ቸርነትህን ላክ። አንድ ልጅ ለአንተ ምስጋና ካህሊነትም ይገባሃልና ለዘላለሙ አሜን። ንዑሰ ክርስቲያን ተንስ
ስእለቶሙ እስጢፋኖስ ቀዳሜ ሰማዕት ዘካርያስ ካህን ወዮሐንስ መጥምቅ። ልዩ ሶስት የምትሆን አብ ወልድ መንፈስ ቅዱስ ሆይ የሚፋቀሩ የክርስቶስ ወገኖች የሚሆኑ ሕዝብህን በሰማያንና በምድሪያን በበረከት ባርክ። በእኛ ላይም የመንፈስ ቅዱስን ጸጋ ላክልን። የቅድስት ቤተክርስቲያንንም ደጆች በምሕረትና በሃይማኖት እንዲከፈቱ አድርግልን። እስከ መጨረሻይቱ ምቅታ ድረስ ልዩ ሶስትነትህን ማመንን ፈጽምልን። ጌታዬ ኢየሱስ ክርስቶስ ሆይ የታመሙ ወገኖችን ጎብኝ። የሄዱትንና እንግዶች የሆኑትን አባቶቻችንና ወንድሞቻችንን እህቶቻችንንም መርተህ በጤና ወደ ቤታቸው መልሳቸው። የሰማዩን ነፋስ ባርክ፣ ዝናሙንም በዚህ ዓመት የሚያፈራውን የምድሩን ፍሬ እንደ ቸርነት ባርክ። ዘወትር ተድላና ደስታንም አድርግልን፣ ሰላምህንም አጽናልን። ሁል ጊዜ ለእኛ በጎ ነገር ሊያደርጉልን ጽኗን የሚሆን የነገሥታቱን ልቡና መልስ። በቅድስት ቤተ ክርስቲያን ሁል ጊዜ ለሚሰበሰቡ ለቤተ ክርስቲያን ሊቃውንት ፍቅርን ስጥ። ለሁሉም ለእያንዳንዱ በየስማቸው ኃያላን በሚሆኑ በባለስልጣናቱ ፊት ሰላምን አብዛላቸው። አምላካችን ሆይ በቀናች ሃይማኖት ሆነው ያንቀላፉትንና ያረፉትን የአባቶቻችንና የእናቶቻችንን የወንድሞቻችንና የእህቶቻችንም ነፍስ አሳርፍ። አምላካችን ክርስቶስ በኢየሩሳሌም ሰማያዊት ዋጋቸውን ይከፍላቸው ዘንድ ዕጣንና ቁርባን ወይንና ሜሮን ዘይትና መጋረጃ የንባብ መጻሕፍቶችን የቤተ መቅደስንም ንዋያት በመስጠት የሚያገለግሉትንም ሁሉ ባርክ። ይቅርታን ያገኙ ዘንድ ከእኛም ጋር የተሰበሰቡትንም ሁሉ አምላካችን ክርስቶስ ሆይ ይቅር በላቸው። በሚያስፈራና በሚያስደነግጥ በመንበር ፊት ምጽዋት ያመጡትንም ሁሉ ተቀበላቸው። የተጨነቀችይቱን ነፍስ ሁሉ አሳርፍ። በሰንሰለት የታሰሩትን በስደትና በምርኮ ያሉትን መሪር በሆነ አገዛዝ የተያዙትን አምላካችን ሆይ በቸርነት አድናቸው። መምህራችን ኢየሱስ ክርስቶስ ሆይ ወደ አንተ በምንማልድበት ጊዜ እንድናስባቸው ያዘዙንን ሁሉ በሰማይ መንግስት አስባቸው። ኃጥባሪያህን እኔንም አስበኝ። አቤቱ ሕዝብህን አድን፣ ርስትህን ባርክ፣ ጠብቃቸው፣ እስከ ዘላለሙ ከፍ ከፍ አድርጋቸው። ማሮሞ እግዚኦ። እዚህ ጋር ቅድም እንደሰማነው መንፈስ ቅዱስን ሞላባቸው ይላል። በሁሉም ላይ መንፈስ ቅዱስ ሞላባቸው። ለምን ይህ መንፈስ ቅዱስ እንዲሞላባቸው አስፈለገ? ያስፈለገበት ምክንያት ምንድነው? አምላካችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት ሐዋርያትን ከተለያየ የህይወት አኗኗር አካባቢ ነው ተከተሉኝ ብሎ የጠራቸው። ለምሳሌ አንዳንዶቹ አሳ አጥማጆች ነበሩ፣ አንዳንዶቹ ግብር ሰብሳቢዎች ነበሩ፣ የተለያየ ስራ የነበራቸው ነበሩ፣ ሐኪሞች ነበሩ፣ ሰዓሊዎች ነበሩ፣ ትዳራቸውን፣ ልጆቻቸውን፣ ቤተሰቦቻቸውን የሚያስተዳድሩ የቤት ኃላፊዎች ነበሩ። የተለያየ ህይወት የነበራቸው ሰዎች ነበሩ እና በመንፈሳዊ ህይወትና በሃይማኖት ላይ ያተኮረ ህይወት የነበራቸው አልነበሩም። አብዛኞቹ ለፍተው አዳሪዎች ነበሩ። ከነዛ ከ12 ሐዋርያት አብዛኞቹ ማለት ነው። ታዲያ 3 ዓመት ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲመላለሱ እሱ አምላክ እንደሆነ፣ እሱ ፈጣሪ እንደሆነ፣ እሱ ሁሉን ቻይ እንደሆነ፣ የሞቱ ማስነሳት እንደሚችል፣ የተራቡትን ህብስትና አሳ አበርክቶ መመገብ ማጥገብ እንደሚችል፣ ምንም አይነት ደዌ የተጠናወታቸውን መፈወስ እንደሚችል፣ ባህር መገሰጽ እንደሚችል፣ አውሎ ነፋስ መገሰጽ እንደሚችል፣ ሁሉ ነገር ላይ ስልጣን እንዳለው፣ እሱ ፈጣሪ እንደሆነ፣ ኃያል አምላክ እንደሆነ በተግባርና በቃል ሲያስተምራቸው ነበር። በተግባርና በቃል ሲያስተምራቸው ነበር። ታዲያ ሐዋርያት በአብዛኛው በሚያስተምረውና በሚናገረው በትምህርቱም በስራውም ይደነቁ ነበር፣ ይደመሙ ነበር። ነገር ግን ሰዎች ናቸውና ያ ዕውቀታቸው ጊዜያዊ ነበረ። ለተወሰነ ጊዜ ይደነቃሉ፣ ያምኑታል፣ ከሚያደርገው ተአምራት ይሳተፋሉ። እንደውም እነሱ ራሳቸው ከእሱ ጋር የእሱ ተከታዮች የእሱ አማኞች ስለሆኑ እሱ የሚሰራውን ሁሉ እስከ መስራት ድዊ እስከ መፈወስ ሁሉ ደርሰው ነበረ። ጥላቸው
ሙት ያስነሳ ነበር፣ ከልብሳቸው የተቀደደ ጨርቅ የተለያዩ ተአምራት ይሰራ ነበር። ነገር ግን ይሄ ሁሉ በእነሱ ላይ የነበረው ከእግዚአብሔር ጋር የነበራቸው ግንኙነት ምንድን ነበረ? የጸና አልነበረም። በሐዋርያት ላይ የጸና አልነበረም። ስለዚህም ነው አምላካችን ኢየሱስ ክርስቶስ ምን አላቸው? ከማረጉ በፊት እናንተ በኢየሩሳሌም ቆዩ፣ ከዚያ እኔ ኃይል እልክላችኋለሁ አላቸው። ይሄ ኃይል ስላልነበራቸው ሐዋርያት ያ ሁሉ አምላካችን ያሳያቸውና ያስተማራቸው ነገር በእነሱ ውስጥ አልጸናም ነበረ። ዛሬ አምኖትና ነገ ይጠራጠሩታል። ዛሬ ካንተ ጋር እንሞታለን ሊሉና በነጋታው እኔ ከሱ ጋር አልነበርኩም ብለው ይምላሉ። ይሄ ሁሉ ምንድን ነበረ? በቃሉ ያለመመስረታቸው፣ በእነሱ ኃይሉ ያለመግባቱ፣ መንፈስ ቅዱስ በእነሱ ውስጥ ያለመስረጹና ያለመሞላቱ ምክንያት ነበረ። አምላካችን እግዚአብሔር ኢየሱስ ክርስቶስ ይሄንን ችግራቸውን ስለተረዳ እናንተ በኢየሩሳሌም ቆዩ፣ እኔ አርጋለሁ፣ ባረኩኝ፣ በ10ኛው ቀን መንፈስ ቅዱስን እልክላችኋለሁ ብሎ ቃል ገባላቸው። ቃል እንደገባላቸው ተሰብስበው ሳሉ ልክ በዛሬዋ ቀን የዛሬ 2017 ዓመት መንፈስ ቅዱስ ላከላቸው። በተሰበሰቡበት ቤት ታላቅ አውሎ ነፋስ መስሎ ገባ። በእያንዳንዳቸው ላይ የእሳት ላንቃ ምን ሆነባቸው? አረፈባቸው ማለት ነው። በዚህን ጊዜ መንፈስ ቅዱስ ሞላባቸው። በተለያዩ ልሳኖች መናገር ጀመሩ እና በእነሱ አካባቢ የተለያየ ቋንቋ ተናጋሪ ሰዎች ነበሩ። ከዓለም ዙሪያ የመጡ ሰዎች ከበዋቸው ነበርና እያንዳንዱ ከአፍሪካ ሄደው የአፍሪካን ቋንቋ ሲያወሩ ይሰማል። ከእስያ ሄደው የእስያን ቋንቋ ሲያወሩ ይሰማል። ከመካከለኛው ምስራቅ ሄደው የመካከለኛው ምስራቅን ሲናገሩ በዛ ቋንቋ ሲያስተምሩ ሲባርኩ እግዚአብሔርን ሲያመሰግኑ ይሰማል። ከሩቅ ምስራቅ ሄደው ከሁሉም አህጉራት የሄዱ ሰዎች በሙሉ ሐዋርያት በየቋንቋቸው ሲያስተምሩ እግዚአብሔርን ሲያመሰግኑ ሰማዋቸውና በጣም ተደነቁ። እንዴ እኛ ምንድነው ሁላችንም ከተለያዩ ሀገራት ነው የመጣ ነው። ከዚህ በፊት እነዚህ ሰዎች ቋንቋችንን አያውቁም ነበር፣ ዛሬ ግን በእኛ ቋንቋ ይናገራሉ ብለው ሰዎቹ ተደመሙ ማለት ነው። እንግዲህ መንፈስ ቅዱስ በመውረዱ ሐዋርያት አንደኛ የዓለም ሁሉ ቋንቋ ተገለጸላቸው። ከሁሉ በላይ ግን ሐዋርያት ያ ይጎድላቸው የነበረው ጽናት በእግዚአብሔር ላይ መመስረት ምን ሆነላቸው? ተፈጸመላቸው። በዚህ አጋጣሚ ቤተክርስቲያን ምን ሆነች? ተወለደች ማለት ነው። ቤተክርስቲያን ተወለደች። በደሙ የመሰረታት ቤተክርስቲያን ለአንዴና ለመጨረሻ ጊዜ ምንም አይነት ኃይል እሷን ከምድር ላይ ላጠፋት በክርስቶስ ደም ላይ በመንፈስ ቅዱስ አጽኝነት ምን ሆነች? ተመሰረተች ማለት ነው። አምላካችን እግዚአብሔር ኢየሱስ ክርስቶስ ምን አለ? ስለዚህ እነሆ የሲኦል ደጆች ሊያጠፏትና ሊያነዋውጧት አይችሉም ማለት ማንን? ቅድስት ቤተክርስቲያንን ምን ብሎ መሰከረላት? እነሆ የሲኦል ደጆች ሊያጠፏትና ሊያነዋውጧት አይችሉም። ምንም አይነት ኃይል ሊያጠፋት አይችልም፣ ሊያነዋውጣት አይችልም። ለምን? በክርስቶስ ደም ስለተመሰረተች በመንፈስ ቅዱስ አጽኝነት በውስጧ መንፈስ ቅዱስ ሞልቶ ስላጸናት ስላቆማት ምሰሶም ግድግዳም ጣሪያም መሰረትም መስኮትም በርም ሁሉ ነገር ሆኖ መንፈስ ቅዱስ ስላጸናት ቅድስት ቤተክርስቲያን ምንድነች? የሲኦል ደጆች ሊያጠፏትና ሊያነዋውጧት የማይችሉ ምንድነች? መለኮታዊ ቤት ነች። መለኮታዊ ማህበር ነች። መለኮታዊ ተቋም ነች። በሰዎች ፍልስፍና ያልተመሰረተች፣ በሰዎች ጥበብ ያልተመሰረተች፣ በሰዎች ፍልስፍና የማትቆም፣ በሰዎች ፍልስፍና የማትጠናከር፣ በሰዎች ፍልስፍና የማትዘጋ፣ በሰዎች ኃይል የማትጠፋ ምን ሆነች? የሲኦል ደጆች ሊያጠፏትና ሊያነዋውጧት የማይችሉ ምን ሆነች? የእግዚአብሔር መኖሪያ ሆነች። ይኸው 2000 ዓመት ሆናት። 2017 ዓመት ሆናት። ገና ትናንት እንደተመሰረተ ተቋም ምን እየሆነች ነው? እያበበች ነው። በየቦታው ህፃናት ይወለዳሉ፣ ይጠመቃሉ። በየቦታው ህንጻ አብያተ ክርስቲያናት ይታነጻሉ። አይደለም በኢትዮጵያ በዓለም ዙሪያ አብያተ ክርስቲያናት እየታነጹ በሚያስደንቅ ተአምር በሚያስደንቅ የእግዚአብሔር ህብረት ምእመናን ተሰብስበው በስደት እንኳን ሳይቀር ምን እያደረጓት ነው? እያስፋፏት ነው። ለምንድን ነው? አምላኳ መድኃኒቷ ኢየሱስ ክርስቶስ አንደኛ በደሙ ስለመሰረታት፣ መንፈስ ቅዱስ ደግሞ ስላጸናት። ልክ የዛሬ 2000 ዓመት በሐዋርያት ላይ የሞላው መንፈስ ቅዱስ ዛሬም በዚህ ቅዱስ ቤተክርስቲያን ውስጥ አለ፣ በእኔና በእናንተ ውስጥ አለ። ለዘላለምም ይኖራል፣ ወደፊትም ይቀጥላል።
ስለዚህ ሐዋርያት መንፈስ ቅዱስ ሲሞላባቸው እነዛ ተጠራጣሪ የነበሩት ደካማ የነበሩት ሐዋርያት ምን ሆኑ? ከብረት የጠነከሩ ጠንካራ ክርስቲያኖች ሆነው አምላካችን መድኃኒታችን ኢየሱስ ክርስቶስን እነሆ ከሱ ጋር አልነበርኩም ብሎ የተናገረው ጴጥሮስ እነሆ የእግዚአብሔርን ክብር የናንተን የንጉስነት የናንተን መሪነት የመንግስታትን ኃይል ወይም የመንግስታትን ክብር በእግዚአብሔር ክብር አንለውጥም፣ ለናንተ ብለን መናገር ያለብንን የእግዚአብሔር ቃል ከመናገር ወደ ኋላ አንልም እያለ እስር ቤት ሲያስሩት በሰንሰለት ታስሮ ያስተምር ነበር። አታስተምር ስለ ኢየሱስ ክርስቶስ ተብሎ በሰንሰለት ታስሮ እስር ቤት ተቆልፎበት ሐዋርያው ቅዱስ ጴጥሮስ እስር ቤት ለታሰሩ ሰዎች ወንጌልን ያስተምር ነበር። የእግዚአብሔር መልአክ ምን ያደርገዋል? ሰንሰለቱን ፈቶ እስር ቤቱን ሰብሮ ያስወጣው ነበር። እና ሐዋርያው ጴጥሮስን ይጠብቁት የነበሩት ሐዋርያትን ይጠብቁ የነበሩት ዘበኞች በሙሉ ይሄን ተአምር እያዩ ወደ ክርስትና ይመጡ ነበር። አጥምቁን እያሉ ይጠይቁ ነበር። ምን እናደርግ እያሉ ይለምኑ ነበር። ስለዚህ በሐዋርያት ላይ መንፈስ ቅዱስ ምን አይነት ለውጥ አመጣ? ጽናትን፣ ድፍረትን፣ ፍርሃትን አስወግዶ ድፍረትን፣ ወለም ዘለም ማለትን አስወግዶ ጽናትን፣ ስለ ክርስቶስ ማስተማር የሚያሳስር እኮ ነው የሚያስገድል ነው የሚለውን ፍርሃት አስወግዶ እንዴት ስለ ክርስቶስማ ምንም አይነት መስዋዕትነት በከፍልም ምንም አይደለም ብለው እስከ መድፈር አይነት ኃይል እንዲኖራቸው አደረጋቸው ማለት ነው። ስለዚህ መንፈስ ቅዱስ መውረዱ ይሄንን አይነት ኃይል ለሐዋርያት ሰጣቸው ማለት ነው። ስለዚህ መንፈስ ቅዱስ የመጣበት ዋናው ምክንያቱ ምንድነው? ደካማ ለነበሩት የእግዚአብሔር ልጆች ኃይል ለመስጠት ነው። ኃይል ስለነበራቸው ይሄ ቤተክርስቲያንን እስከ ዛሬ ድረስ አደረሷት ማለት ነው ሐዋርያት። ሌላው ደግሞ መንፈስ ቅዱስ የወረደበት ምክንያት ምንድን ነበር? ይሄንን ዓለም ለማጽናናት ነው። ምድራችን በጣም ሀዘንተኛ ምድር ነው። እንደምታዩት ምድር ምን አይነት ምድር ነች? አሁን ሀዘንተኛ ምድር ነች። ብዙ ሰዎች ሀብታሞች ናቸው፣ ግን የመንፈስ ጭንቀት አለባቸው። ብዙ ሰዎች ሁሉ ነገር አላቸው፣ ነገር ግን በቂ እንቅልፍ አይወስዳቸውም። ለምን? ሁሉ ነገር ቢኖራቸውም የጎደላቸው ነገር ስላለ። ብዙ ሰዎች ብዙ ነገር አላቸው፣ ነገር ግን አንድ ትልቅ ነገር ይጎላቸዋል። ያ ነገር ሁሉ ጊዜ ምን ያደርጋቸዋል? ሀዘንተኞች እንደሆኑ ያላቸውን ትልልቅ ነገር ሳይሆን የሚያስተውሉት ያቺ የጎደላቸውን ጤኒጥ ነገር ነው። ስለዚህ በእግዚአብሔር እይታ ይሄ ምድር ምንድነው? የሚያሳዝን ምድር ነው። የሚያዝን አዛኝ ምድር ነው። ስለዚህ መንፈስ ቅዱስ ለምን ወረደ? ይህንን ምድር ለማጽናናት፣ ቅድም ለማጽናት ነው። ሐዋርያትን አጽንቶ ክርስትናን ዛሬ ያለበት ደረጃ እስከ ክርስቶስ ዳግም ምጽአት ድረስ ለማጽናት ወረደ። ሌላው ደግሞ የወረደበት ምክንያት ምንድነው? ይህንን ምድር ለማጽናናት፣ የሰው ልጆችን ለማጽናናት። በተለያዩ ምክንያቶች ስናዝን፣ በተለያዩ ምክንያቶች ብቸኛ የሆነን ምድር የጨለመብን ሲመስለን ያንን ነገር አስረስቶ እንደገና ጠንካራ እንድንሆን የሚረዳን ማን ነው? መንፈስ ቅዱስ ነው። የሰው ልጆች አዝነው ምድር ጨልሞባቸው በቃ ሁሉ ነገር በእኔ ላይ ጨክኗል፣ እኔ ካሁን በኋላ ተስፋ የለኝም ብለው አለቀልኝ ካሉ በኋላ እንደገና ህይወታቸው እንዲያንሰራራ፣ ያን ነገር እንዲረሱት፣ ያን ፈተና እንዲያልፉት የሚያደርገው ማን ነው? መንፈስ ቅዱስ ነው ማለት ነው። አምላካችን እግዚአብሔር መንፈስ ቅዱስ ይህን ውለታ ስለዋለልን ለኛም ለሰው ልጆች በሙሉ ለዓለም ሁሉ ይህን ውለታ ስለዋለ በእውነት ክብር ምስጋና ለሱ ይሁን። ሌላው ደግሞ መንፈስ ቅዱስ የወረደበት ምክንያት ምንድነው? ስለ አምላካችን ስለ ኢየሱስ ክርስቶስ አምላክነት ለመመስከር፣ ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት ለመመስከር። ምክንያቱም እንደምታውቁት አምላካችን ኢየሱስ ክርስቶስ እሱ ምንድነው? ወልደ አብ ወልደ ማርያም ነው። የአብም ልጅ ነው፣ የቅድስት ድንግል ማርያምም ልጅ ነው። አምላካችን ኢየሱስ ክርስቶስ ማን ነው? እሱ ሰው የሆነ አምላክ ነው። አምላክ የሆነ ሰው ነው። ስለዚህ እንደ ሰው በእመቤታችን በቅድስት ድንግል ማርያም ማህፀን ተወሰነ አይደል? እንደ አምላክነቱ ደግሞ እናትን ፈጠረ። አያችሁ? አሁን ብዙ ሰዎች ይሰናከላሉ። እሱ እግዚአብሔር ከሆነ ኢየሱስ ክርስቶስ እግዚአብሔር ከሆነ እንዴት በአንዲት ሴት ማህፀን ውስጥ ይወሰናል ብለው ይሰናከላሉ። እርግጥ ነው እሱ እመቤታችን ቅድስት ድንግል ማርያም እናቱ ነች። በተመሳሳይ ሁኔታ ደግሞ እሱ ምኗ ነው? አምላኳ ነው፣ ፈጣሪዋ ነው። ስለዚህ እንደዚህ አይነት መሰናከል ነበረ በሰው ልጆች ዘንድ።
እና እሱ አምላክ ከሆነ እንዴት ይረበዋል? መጽሐፍ ቅዱስ ላይ ተራበ ይላል። እንዴ አምላክ ከሆነ እንዴት ተራበ ብሎ የሰው ልጅ ይሰናከላል? አምላክማ ስለሆነ ህብስትና አሳውን አበርክቶ ለ5000 ገበያ ህዝብ ምን አደረገ? አጠገበ። አጠገቦ ምን አደረገ? ብዙ መሶብ አሳና ዳቦ ህብስት ተነሳ። እንዴ እሱ አምላክ ከሆነ እንዴት ያዝናል? እንዴት ያለቅሳል? እንዴት የአልዓዛር መቃብር የት ነው ብሎ ይጠይቃል ብለው ብዙ ሰዎች ይሰናከራሉ። እውነት ነው። አምላክ ስለሆነማ አልዓዛር ሆይ ተነሳ ብሎ ከ4 ቀን ከተቀበረበት መቃብር ውስጥ ጠርቶ አስነሳው። አምላካችን ኢየሱስ ክርስቶስን እንደዚህ በሚሰራውና በሰውነቱና በአምላክነቱ መሃል አንዳንድ ሰው ምን አለባቸው? ግጭት አለባቸው። የማመን ግጭት አለባቸውና ይሰናከላሉ። ስለዚህ መንፈስ ቅዱስ ለምንድን ነው የወረደው? መንፈስ ቅዱስ የወረደው ስለ አምላካችን ስለ ኢየሱስ ክርስቶስ አምላክነት፣ እሱ ሰው የሆነ አምላክ የሆነ ሰው በተዋህዶ የከበረ አምላክ ሰው የሆነ አምላክ እንደሆነ ለዓለም ሕዝብ ሁሉ ሊመሰክር ዘንድ መንፈስ ቅዱስ ወረደ ማለት ነው። ታዲያ የመንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ከሶስቱ ቅዱስ አንዱ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም ብለን እንደምንባርከው እንደምንጸልየው ቤተክርስቲያናችን አገልግሎታችን ሁሉ እንደምንጀምረው መንፈስ ቅዱስ ማን ነው? እግዚአብሔር ነው። ከአብ ከወልድ እኩል የሆነ ከአብና ከወልድ ጋር እኩል የሆነ እግዚአብሔር ነው። አብ የራሱ ስም አለው፣ ወልድ የራሱ ስም አለው፣ መንፈስ ቅዱስም እንዲሁ የራሱ ስም አለው። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አብ ወላዲ ነው፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ። ከአብ የሰረጸ እሱ ማን ነው? መንፈስ ቅዱስ ነው ማለት ነው። ስለዚህ አምላካችን እግዚአብሔር መንፈስ ቅዱስን እነሆ በዛሬው ዕለት በሁላችንም ሕይወት ሞልቶ የዛሬ 2000 ዓመት በአባቶቻችን በሐዋርያት ላይ ከዛ ደግሞ በልጆቻቸው ላይ ዛሬ ደግሞ በእኛ ላይ እንዲሁም በሚቀጥለው ትውልድ ላይ ደግሞ ሞልቶ ቅድስት ቤተክርስቲያንን ይጠብቅልናል ብለን በሙሉ ልባችን እናምናለን። አሁንም እግዚአብሔር አምላካችን መንፈስ ቅዱስን ስለሰጠን ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ አምላክነት በተዋህዶ የከበረ እሱ ፍጹም ሰው ፍጹም አምላክነቱን እንድናምን እንዲሁም ደግሞ ፈሪዎች የነበርነውን በክርስቶስ አምነን በክርስትና ለመኖር ፈሪዎች የነበርነውን ፍርሃታችንን አስወግዶ ጸንተን እነሆ ከሚፈታተነን ርኩስ መንፈስ የሚያድነን እግዚአብሔር ይበልጣል። ከሚፈታተነን ጠላታችን ርኩስ መንፈስ እግዚአብሔር አምላክ የሰጠን ቅዱሳን የእግዚአብሔር መላእክት እኛን ይጠብቁናል ብለን ጸንተን እዚህ እንድንደርስ ቅዱስ መንፈስ ቅዱስ ይሄን ሁሉ ስለረዳን አሁንም እግዚአብሔር አምላክ የተመሰገነ ይሁን። አሁንም የተባረከ የተቀደሰ ጾመ ሐዋርያት ይሁንልን። ለሁላችን ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። አባታችን ቃለ ሕይወት ያሰማልን። አሜን። ሁላችሁም ቃለ ሕይወት ያሰማችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ወደ ማስታወቂያዎች እንላለን። ወንድሜ ደግሞ ማስታወቂያዎች